ዘርና የዛፍ ጉዳይ ስናይ ሁሉ ጊዜ ዛፉ ላይ ብዙ ዘር ያለው ፍሬ እንደሚኖረው ሁሉ ሁሉም ዛፍ ደግሞ መገኛና መኖሪያው ዘሩ ነው። ራስን ማኔጅ የማድረግ ብቃቱና ፖቴንሻሉ ውስጣችን አለ። ራስን ከመግዛት አንፃር በኋላ ከማነሳቸው ነጥቦች ሁሉንም ልንማራቸው ልናደርጋቸው እንችላለን። ግን ይሄ ዘር ተዘርቶ አፈር፣ ውሃ፣ አየር አግኝቶ በተወሰነ ጊዜ ሂደት ውስጥ ሄዶ ካልሆነ ችግኝ ከዛ ያደገ ዛፍ አበባ ፍሬ ሆኖ እንደገና ራሱን መተካት ወደሚችልበት ሌቭል እስኪደርስ ድረስ ያለው ሂደቱ ከዛፉና ከዘሩ እኩል ኢምፖርታንት ነው። ስለዚህ ሶፍት ስኪል የምንላቸው ነገሮች እነዚህ ራስን የመግዛት አቅም በሰዎች ውስጥ አዘ ፖቴንሻል አለ። ለምሳሌ ህፃናት የሆነ ቦታ ላይ ሲደርሱ እምቢ ይላሉ፣ እርዳታ አይፈልጉም አይደል? ራሴ ነኝ የማረገው ይላሉ። ያ ለማውራት ራሳቸውን ለመግለጽ ጫማቸውን ለማሰር የተለያዩ ነገሮችን ለማድረግ ይሞክራሉ። እያቃታቸው እንኳን ይሞክራሉ። ያንን ነገር ከከለከልናቸው ምን ከለከላቸው ነገር the most important thing in life ነው which is ራስን መቻል። ግን በህይወታችን ውስጥ እንደ መሄድ፣ እንደ መናገር፣ ልብስ እንደ መልበስ፣ ተምሮ ዲግሪ አግኝቶ ስራ እንደመያዝ አቴንሽን ተሰጥቷቸው ያልተማርናቸው ግን በተለያዩ ቦታዎች ላይ ግርድፍ ከመሆናቸው ገና ያልተነኩ ከመሆናቸው የተነሳ የሚጎዱን ብዙ ክህሎቶች አሉ። አሁን እነዚህ ነው እንግዲህ ሶፍት ስኪል የምንላቸው። አንዱ when is the last time ልጆች ሆናችሁ ቁጭ ብላችሁ ስለ ራስን ስለማወቅ ከትልቁ ኢትዮጵያዊነት ምን ማለት ነው፣ ኢትዮጵያዊነታችንን ወይም እምነታችንን ወይም የመጣንበትን ባክግራውንድ ራስን ከማወቅ አንፃር ጆርኒ ያደረግነው መቼ ነው? የመጀመሪያው ብዙ ጊዜ በተለምዶ ታይም ማኔጅመንት እየተባለ የሚወራውን ነገር ይሄ ሰው ማኔጅ እያደረገ ያለው ጊዜ ነው ራሱን ነው እየሮጠ ያለው ጊዜ ነው ወይንስ ሸበላው ነው? ይሄ ሰው ነው። አንዳንድ ጊዜ ጊዜን እንዴት አድርጎ ሰውስ ጊዜ ማኔጅ ሊያደርግ ይችላል? ባለፈው ስለ ጊዜ ብዙ አውርተናል። ግን የሰው ልጅ እድሜውን እና እድሉን ነው እኮ ማኔጅ የሚያደርገው ጊዜ ማኔጅ አደርጋለሁ ብሎ በሚያስበው እሳቤ ውስጥ ጊዜ ከእድሜና ከእድል ውጪ ምን ሊሆን ይችላል? ልጅነት፣ ወጣትነት፣ ጉልምስና፣ አዛውንትነት እያልን እድሜ በራሱ ልክ ሰዓቱ ሲቆጥር ጊዜያችንም እድሜያችንም ሲቆጥር እንደገና እድል በተለያየ መልክ አንዴ ሰው እየሆነ አንዴ ችግር እየሆነ አንዴ ፓስፖርት እየሆነ ብዙ ነገር እየሆነ ወደኛ ሲመጣ አንዳንዴ ስንገፋው አንዳንዴ ስንይዘው በእድልና በእድሜ ውስጥ ነው የሰው ልጅ ያለው። እድሜ ለምንድን ነው የምንቀንሰው ብላችሁ ጠይቃችሁ ታውቃላችሁ? አክቹአሊ የሰው ልጅ ሁሉ እድሜ አይቀንስም። እድሜ ሲቀነስባቸው የሚናደዱ ሰዎችም